ሰላም ጤና ይስጥልን የተከበራችሁ የጨፌ ሚዲያ ተከታታዮቻችን ዕለታዊ ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻ አብራችሁን እንድትቆዩ እየጋበዝን አሁን ወደ ዜናዎቹ እናልፋለን። የጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር አንደኛ ጉባኤና 35ኛ ቅርንጫፍ በምዕራብ አርሲ ገደብ አሳሳ ከተማ አባላትና የተለያዩ የመንግስት የስራ ኃላፊዎች እንዲሁም ተጋባዥ እንግዶች በተገኙበት የመክፈቻ ስነ ስርዓት አካሂዷል። በጉባኤው ላይ በርካታ የማህበሩ አባላት የተሳተፉበት ሲሆን ማህበሩም በማህበሩ እስካሁን የተሰሩና እየተሰሩ ያሉ ስራዎችን ሪፖርት አቅርበዋል። የመድረኩ ተሳታፊዎችም በማህበሩ በቀረቡ ሪፖርቶች መሰረት ለተሰሩ ስራዎች አድናቆታቸውን ገልጸው የገደብ አሳሳ ወረዳ ብዙ የተማረ የሰው ኃይል ያላት ስለሆነ የስራ እድል ለመፍጠር እንዲሁም ገደብ አሳሳ የተለያዩ ምርቶች ያላት በመሆኑ አምራቾች ምርቶቻቸውን በማህበሩ በኩል ወደ ገበያ በማድረስ ማግኘት ያለበትን ጥቅም እንዲያገኝ በማድረግ ረገድ የጨፌ ወጣቶች ኃላፊነቱ የተወሰነ ህብረት ስራ ማህበር ቅርንጫፉን እዚህ መክፈቱ መልካም አጋጣሚ ነው ብለዋል። ሁሉም ዜጋ ፖለቲከኛ መሆን የለበትም። ትልቁ ችግራችን የኢኮኖሚ ችግር ነው። የኢኮኖሚ ችግራችንን ለመፍታት ደግሞ በጋራ ሆነን ተደራጅተን በተጠናከረ ኃይል መስራት ይኖርብናል ያሉት የማህበሩ መስራችና ፕሬዝዳንት አቶ ሰኚ ደሹ ወጣቱ ትውልድ በተለያዩ የንግድ ስራዎችና በግብርና ምርት ላይ እንዲሳተፍ በማድረግ የስራ እድሎች በመፍጠር በኢኮኖሚ ራሱን እንዲችል የጨፌ ወጣቶች ኃላፊነቱ የተወሰነ ህብረት ስራ ማህበር በሁሉም የሀገሪቱ አካባቢዎች ላይ ቅርንጫፎቹን በማስፋፋት እየሰራ ይገኛልን ብለዋል። በመጨረሻም አባላት የማህበሩን ኮሚቴዎች በህብረት ስራ ማህበር ደንብና ህግ መሰረት ዲሞክራሲያዊ በሆነ መልኩ በመምረጥ የተመረጡ ኮሚቴዎችም በአባ ገዳዎች ፊት የተሰጣቸውን ኃላፊነት በአግባቡ እንደሚወጡ ቃል በመግባት ጉባኤው ተጠናቋል። የምዕራብ አፍሪካ የኢኮኖሚ ማህበረሰብ በናይጄሪያ መዲና አቡጃ ላይ ባደረገው ስብሰባ ባለፈው አመት የተፈጸመውን መፈንቅለ መንግስት ተከትሎ በኒጀር ላይ ጥሎት የነበረውን የጉዞ እና የኢኮኖሚ ማዕቀብ አንስቷል። እርምጃው በኒጀርም ሆነ መፈንቅለ መንግስት በተካሄደባቸው የቀጠናው 3 ሌሎች ሀገራት ማለትም በቡርኪና ፋሶ፣ ማሊ እና ጊኒ ንግግር እንዲደረግና ከቀጠናው የኢኮኖሚ ማህበረሰብ ለመውጣት የደረሱበትን ውሳኔ እንዲቀለብሱ ለማድረግ ያለመ ነው ተብሏል። በጉዳዩ ውስብስብነት አንጻር እንዲሁም በቀጠናው ዘላቂ ሰላም ጸጥታና የፖለቲካ ማረጋጋት ለማምጣት ገንቢ ውይይት ማድረጋቸው አስፈላጊ መሆኑን የናይጄሪያው ፕሬዝዳንት ቦላ ቲኑቡ በስብሰባው ላይ ተናግረዋል። የኢኮዋስ ኮሚሽን ፕሬዝዳንት ኦመር ቱሬ በበኩላቸው በኒጀር ላይ የተጣለው ማዕቀብ የተነሳው የአገሪቱን ህዝብ ስቃይ ለመቀነስ ሰብአዊነትን መሰረት በማድረግ ነው ብለዋል። በስብሰባው ላይ የተደረገው በአካባቢው ተደጋግሞ የሚታየው መፈንቅለ መንግስት የ49 ዓመቱን የቀጠናው የኢኮኖሚ ማህበረሰብ እንዳያፈርሰው በሚሰጋበት ወቅት ነውም ተብሏል። የአሜሪካና የዩናይትድ ኪንግደም ተዋጊ አውሮፕላኖች በየመን ውስጥ በሚገኙ 18 የሁቲ ይዞታዎች ላይ ጥቃት መፈጸማቸውን የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን አስታወቀ። ሁለቱ ሀገራት በጋራ ተመሳሳይ ጥቃት ሲፈጽሙ ይህ ለአራተኛ ጊዜ ሲሆን ኢላማ ያደረጉትም የሁቲ መጋዘኖችን፣ የድሮን እና የአየር ጥቃት መከላከያ መዋቅሮች እንዲሁም ታጣቂዎቹ የሚንቀሳቀሱበትን ሄሊኮፕተር መሆኑን አሜሪካ አሳውቃለች። ዩናይትድ ኪንግደም በበኩሏ ምዕራባውያን አገራት እርምጃውን የወሰዱት የሁቲ ታጣቂዎች ጥቃት የመፈጸም አቅምን የበለጠ ለማዳከም ነው ብላለች። በኢራን የሚደገፉት ሁቲዎች ለባህር ንግድ እንቅስቃሴ ወሳኝ በሆነው በቀይ ባህር በሚንቀሳቀሱ መርከቦች ላይ ጥቃቶችን ሲፈጽሙ ቆይተዋል። የየመን ዋና ከተማ ሰንዓን ጨምሮ ሰፊ የአገሪቱን ግዛት የሚቆጣጠሩት ሁቲዎች ጋዛ ውስጥ እየተካሄደ ባለው ጦርነት ምክንያት ለፍልስጤማውያን ያላቸውን ድጋፍ ለማሳየት የእስራኤልና የምዕራባውያን የሚሏቸውን መርከቦች ኢላማ እንደሚያደርጉ ገልጸዋል። በቀይ ባህር ላይ ሁቲዎች በሚፈጽሙት ጥቃት ምክንያት ታላላቅ የመርከብ ጭነት አጓጓዥ ኩባንያዎች የጉዞ መስመራቸውን በመቀየራቸው በዓለም ንግድ ላይ የአቅርቦት መስተጓጎል ከመፍጠሩ በላይ የዋጋ ጭማሪም አስከትሏል። የዩናይትድ ኪንግደምና የአሜሪካንን ጥቃት በተመለከተ ፔንታጎን ባወጣው የጋራ መግለጫ የቅዳሜው ጥቃት ከመሬት በታች ያሉ የጦር መሳሪያና የሚሳኤል ማከማቻዎች፣ የድሮን ማዘዣ፣ የአየር ጥቃት መከላከያና የራዳር ማዕከሎች እንዲሁም ሄሊኮፕተር ላይ ጥቃት መፈጸሙን አሳውቋል። አስፈላጊና ተመጣጣኝ ነው በተባለው በዚህ ጥቃት በየመን የተለያዩ ክፍሎች ውስጥ በሚገኙ 8 ቦታዎች ላይ ባሉ 18 ኢላማዎች መፈጸሙን አሜሪካ መከላከያ መስሪያ ቤት አመልክቷል። ኢላማዎችን ብቻ ነጥሎ ለመምታት በተወሰደው እርምጃ ሁቲዎች በዚህ ወሳኝ በሆነው የባህር እንቅስቃሴ መስመር በዓለም አቀፍ ንግድ፣ በባህር ኃይል መርከቦችና በመርከቦች ህይወት ላይ የሚደቅኑትን ስጋት በከፍተኛ ደረጃ ለመቀነስ ያለመ ነውም ብለዋል። መግለጫው ጨምሮም ከህዳር ወር አንስቶ ሁቲዎች ከ45 በላይ በሚሆኑ የንግድና
የባህር ኃይል መርከቦች ላይ ጥቃት በመፈጸም ለዓለም አቀፉ ምጣኔ ሀብት ለአካባቢ ደህንነትና መረጋጋት አደጋ መሆናቸው ዓለም አቀፉ ምላሽ ሊሰጣቸው ይገባል ብለዋል። የቅዳሜ ምሽቱ ጥቃት የተፈጸመውም ከአውስትራሊያ፣ ከባህሬን፣ ከካናዳ፣ ከዴንማርክ፣ ከኔዘርላንድስ እና ከኒውዚላንድስ በተገኘ ድጋፍ አማካይነት ነው ተብሏል። ጥቃቱ ከተፈጸመ ከአጭር ጊዜ በኋላ የአሜሪካ የመከላከያ ሚኒስትር ሎይድ ኦስትን የዓለም ወሳኝ በሆነው የባህር መስመር ላይ የሚደረግን ነጻ የሰዎችና የንግድ እንቅስቃሴ ለመጠበቅ አሜሪካ አስፈላጊ የሆነውን እርምጃ ከመውሰድ አታመነታም ሲሉ ተናግረዋል። የዩናይትድ ኪንግደም የመከላከያ ሚኒስትር ግራንት ሻፒስ በበኩላቸው የሰዎችን ሕይወትና የባህር ላይ ነጻ እንቅስቃሴ ደህንነትን የመጠበቅ ኃላፊነት ስላለብን አየር ኃይላችን የመን ውስጥ ባሉ ወታደራዊ ኢላማዎች ላይ በተፈጸመው ጥቃት ውስጥ ተሳታፊ ሆኗል ብለዋል። ከዚህ ጥቃት ቀደም ብሎ የአሜሪካ ጦር ሰራዊት እንዳስታወቀው ጥቃት ለመፈጸም የተዘጋጁ ናቸው ያላቸውን 7 የሁቲ ተንቀሳቃሽ ጸረ መርከብ ሚሳኤሎችን ማውደሙን አስታውቆ ነበር። የብራዚል የቀድሞ ፕሬዝዳንት ጆይር ቦልሶናሮ ስልጣናቸውን ከለቀቁበት 1 ዓመት ጀምሮ በርካታ ፖለቲካዊ ጥቃቶችን እያስተናገዱ እንደሆነ ተናገሩ። ፕሬዝዳንቱ በሳኦ ፖሎ በ10 ሺዎች ለሚቆጠሩ ደጋፊዎቻቸው እንደተናገሩት በእሳቸው ላይ እየቀረበባቸው ያለው የመፈንቅለ መንግስት ክስ ሐሰት ነው ሲሉም ተናግረዋል። በተጨማሪም በህዝብ ህንጻዎች ላይ ጥቃት ፈጽመዋል ተብለው ለተከሰሱ በመቶዎች ለሚቆጠሩ ደጋፊዎቻቸው ምህረት እንዲደረግላቸውም ጠይቀዋል። በአውሮፓውያኑ 2022 በተደረገው የብራዚል ምርጫ ከተሸነፉ በኋላ ቦልሶናሮ የከሸፈ የመፈንቅለ መንግስት አነሳስተዋል በሚል ፖሊስ ምርመራ እያደረገባቸው ይገኛል። የ68 ዓመቱ የቀድሞ ፕሬዝዳንት በብራዚል ትልቋ ከተማ በነበረው የድጋፍ ሰልፍ ላይም በእርሳቸው ላይ የቀረበውን ክስ ፖለቲካዊ ኢላማ ያዘለ ነው ሲሉ አጣጥለውታል። ብራዚል ያለፈውን ረስታ ለወደፊቱ እንድትራመድና እንድትቀጥል የማድረግ ጊዜው አሁን ነው ሲሉም ተደምጠዋል። ቦልሶናሮ በዚህ ንግግራቸው ወቅት በቀጣዩ በአውሮፓውያኑ 2026 አገሪቱ ስለምታካሄደው ፕሬዝዳንታዊ ምርጫም ጠቆም አድርገዋል። በብራዚል ያለው የምርጫ ስርዓት አደጋ ላይ በመጣል እንዲሁም ያለምንም ማስረጃ ያለፈውን ምርጫ ተጭበርብሯል በማለታቸው የቀድሞ ፕሬዝዳንት ለ8 ዓመታት ያህል በምርጫ እንዳይሳተፉ እግድ ተጥሎባቸዋል። በብራዚል ሰንደቅ ዓላማ ቢጫና አረንጓዴ የለበሱ በርካታ ሰዎችም የቀድሞ ፕሬዝዳንት ሲናገሩ ለማዳመጥ ተሰብስበው ነበር። ግዙፍ በተባለው የድጋፍ ሰልፍ ላይ በርካቶች የተገኙት ለነጻነት እንዲሁም በተለይም የመናገር ነጻነት ላይ ያላቸውን ድጋፍ ለመስጠት ነውም ተብሏል። ቦልሶናሮ ሐሳባቸውን በግልጽ በመናገራቸው እስር ቤት ለማስገባት ያለመ ማስፈራሪያ እቅድም ነው በሚል በርካቶች ተጅተዋል። በድጋፍ ሰልፉ ላይ የነበሩ በርካታ ደጋፊዎቻቸውም ያለፈው ምርጫ የተጭበረበረ ነው በሚል ያልተረጋገጡ ውንጀላዎችን በተደጋጋሚ ሲገልጹ ተደምጠዋል። ደጋፊዎቻቸውን ይህንን የሚሉ ወይም እንደ ጠቅላይ ፍርድ ቤት ያሉ ተቋማትን የሚተቹ ፖስተሮችን እንዳያመጡ ቦልሶናሮ ጠይቀዋቸው ነበርም ተብሏል። ውድና የተከበራችሁ የጨፌ ሚዲያ ተከታታዮቻችን ዕለታዊ ዜናዎቻችንን እዚህ ላይ አበቃን። ከዜናዎቹ ጋር ለሚመንግስቱ አብሬያችሁ ነበርኩ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ